ሌላ ሰው ካለ አስገቡና አይ ቲንክ ከክርስቲያኖች ጋር ውይይት ስታደርጉ ራሱ ሌላው ከታች ያለ ይማርበታል። ክርስቲያኖች ካላችሁ አንዳንድ እንትን በሉና በተነሳው አርዕስት ላይ ምን ትችላላችሁ ማለት ማሂ ሰላም እንዴት ናችሁ? ስታርስ ይጠፋችሁ ወይ ጉዳለሁኝ አለሁኝ። ደህና ነህ? ሰው ላይ እየሰለመ አንቺ ብቻ በቃ ምንም አልቀረም እኮ። ሰለመ ምን ይሰልማል? እኛ እኮ ወንጌል ሰራን እኮ ንጽጽርን እኮ መታ ነው አለቀ። አሁን እኮ የለም ዝም ብሎ ነው። በዛ እኛም ያው እሱ ያንቺ እኮ መጀንሽ ትንሽ ይለያያል ከሌላው ለኛ መጀንሽ ያንቺ መጀን በቃ ብዙ ሰው የሚመጀንብሽ እና ልክ አይደለም ያ። ለማንኛውም እኮ ብታይ የሚገርምህ ነገር አዲስ ነገር ተገኘ። ምን ተገኘ እንዴ? ኢየሱስ አምላኩ ነው። አመሽ እንደዛ ብለሽ ገባሽ? አዎ እና እንትን አለኝ ናፈቀኝ ኢየሱስ ጌታ እናመለህ እንዴ ሞት ነው እንዴ እኔ ማሂ እና ግን እንትን ሆኖ አገኘሽው? አምላኩን አገኘሽው? አዎ መዝሙሩ ምናምኑ በቃ እኔ ሁል ጊዜ ስሰማ ስለ ኢየሱስ ነው የሚዘመረው እኛ ጋር ኢየሱስ ነው የሚወደሰው። ስለዚህ መጽሐፉንም ማየት ጀማመርኩኝ በደንብ እንዳልኩ። ከዛ ኢየሱስ አምላኩ ነው ተገኘ እልሃለሁ። በጣም ደስተኛ ነኝ። ጳውሎስ ተሳስቷል ማለት ነው። እኔ ግራ ይህችን ጥቅስ ብቻ መልሽልኝና ሌላ ቦታ መሄድ የማያስፈልገኝ። ማንኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ዜር ኢዝ ኦንሊ ዋን ጋድ አለ፣ አንድ አምላክ አለና አለ። ያልሞተው ነው። ስለዚህ የሞተና ያልሞተ የሚባል አምላክ አለ። አንድ አምላክ በውስጥ ነው። በቃ ብቻ አላውቅም። አንድ አምላክ እኛ ኢየሱስ ክርስቶስ አምላኩ ነው ተገኝቷል። ምክንያቱም ራእይ 5 ላይ ሲነበብ ኢየሱስ ክርስቶስ አምላኩ ነው ተገኘ፣ አለቀ። እኔ ከዛ ውጭ ምን እፈልጋለሁ? ኧረ እኔ አይመቸኝ። 2 ደቂቃ ነው ያለኝ እኮ። አይ ኢምራን ያወጣዋል ማለት እኔ ገርሞኝ ነው። የራእይ 5 ላይ ምን ተገኝቶ ነው እንዴ? ፍጥረት ሁሉ ከፍጡር ቢሆን እኮ ፍጡሩ ሊሰግድለት ይገባል እንጂ እንዴት ነው እሱ ከፍጥረቶቹ መካከል ሊሆን ነው እንጂ የሚገባው? ፍጥረት ሁሉ የሚሰግድለት የሚያመልከው ለበጉ በዙፋን ላይ የተቀመጠው በግ ተብሏል። በቃ እኔ አሁን የሚያመልኩት የሚለው የታለ? ራእይ 5 ላይ እንደዛ የሚል ነገር አላነበብኩም። ማምለኩን ተወውና ማለት ነው ለበጉ ምስጋና በቃ ቅኔ ምናምን እነዛ ሽማግሌዎች ይቀኙለታል። ኢየሱስ እያመለኩት ነው። ልክ ለአብ የቀረበ እኩል የሆነ ምስጋና ቀረበለት ለኢየሱስ። የትኛው ነብይ ነው የትኛው ሐዋርያ ነው እንደዚህ አይነት አምልኮት እንደዚህ አይነት የአክብሮት ስግደት ምናምን የቀረበለት? የለም በፍጥረት ውስጥ። ስለዚህ ለኢየሱስ አምላክ ስለሆነ ነው ብዬ ተረዳሁ ማለት ነው። ይገርማል ማለት ግን ራእይ 5 ላይ እንደዛ የሚል ነገር ድምዳሜ አለ። እኔ በጣም ገርሞኛል ጥቅሱ ራሱ። አብረው ሰገዱለት፣ ለአብና ለወልድ አብረው ሰገዱ የሚል ነገር እኔ አላነበብኩም። ካለ ግን የሚገርም ነው። እስኪ አንብብላት ጥቅሱን ምን ይላል? ራእይ 5:13 እናውጣላት አንዴ። ይገርማል። በጣም ደስ ይላል እንጂ ምን የሚገርመው ኡስታዝ ይተው እንጂ። አይ በጣም ገረመኝ። እኔ አላየሁትም እስከዛሬ ድረስ ብዬ ነው እና ከዛ አንሳሉ ይፈታርግልኛ ተቆጥ እንዴ ሳሪ አሁን አምኛለሁኝ፣ አለቀ። እኔ ተከትያለሁኝ። ኢየሱስ ይኸውልሽ ምን ያልመች በታላቅ ድምፅም የተረጨው እንትን ላይ ቁጥር 13 ላይ ኢምራንዬ ቁጥር 13 ላይ ምን ይላል መሰለሽ? በሰማይና በምድር ከምድር በታች ያለ ሁሉ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ በረከትም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋን ላይ ለተቀመጠው ለበጉ በዙፋን ላይ ለተቀመጠው ለበጉም ይሁናሉ። ለሁለት አካላት ነው አይደል? በዙፋን ላይ ለተቀመጠውና ለበጉ ለአብና ለወልድ ምስጋና ይሁናሉ። ይሄንን የከለክሽው? አየህ ኡስታዝ፣ በጣም የሚገርምህ ነገር ለበጉ እኩል ከአብ እኩል እኮ ነው ምስጋና እየተቀበለ ያለው። እኔ እኮ እየገረመኝ ያለው ከአብ እኩል እንዴት ነው ከአብ በዚህ መልክ አላውቅም። የሚገርም አንደኛ ዜናው ማለት 29:20 ላይ ያወጣለታል። ኧረ እዛ ትሂድ እንዴ! አይ ተመሳሳይ የሆነ እንትን ግራመር መጥቶብኝ ጥያቄ ፈጥሮብኝ ነው። አንድ ደግሞ ሌላ አለ። አምላክ መሆኑን ደግሞ ዛሬ ላውጅ ነው እኔም ራሴ። አንደኛ ዜና ማለት
29 ቁጥር 20 ላይ አውጪው። ይህንንም አብረን እናውጃለን። ሁለቱንም ነው የምንቀበለው። ስንቀበል አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ አውጣው አንዴ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ይታይሻል። ዳዊትም ጉባኤውን ሁሉ አምላካቸውን ያህዌን ባርኩ አላቸው። ጉባኤውን ሁሉ የአባታቸውን የአምላክን ያባረኩ ራሳቸውን አዘንብለው ለእግዚአብሔርና ለንጉሥ ሰገዱ ይላል። ከማን ጋር ነው የተሰገደለት? አብሮ ኦኬ፣ ለእግዚአብሔርና ለንጉሱ ሲል ለዳዊት ማለት ነው። ኦኬ፣ ስለዚህ አብሮ ስግደት ተቀብሏል ከእግዚአብሔር ጋር አብሮ እና በተጨፍሩ እዚህ ጋር ለሱ ለአክብሮት ነው የተሰገደለት ለዳዊት ያክብሮት ነው። ሰገዱ ነው የሚለው አንድ ላይ ነው። አንድ ላይ ሰገዱ ነው የሚለው ሰገዱ ነው የሚለው ልዩነት የለም። ለእግዚአብሔርና ለንጉሥ ሰገዱ ነው የሚለው አንድ ላይ ነው። እና በሚላ ኦልሬዲ እኮ ኢየሱስ እኮ እንዲገባኝ ነው እንዲገባኝ ነው። ይቅርታ እንዲገባኝ ነው። ለእግዚአብሔርና ለንጉሥ ሰገዱ ሲል እና የሚለው ነገርና ሰገዱ የሚለው በነጠላ መምጣቱ እና በሚል ደግሞ ተጫፍሮና ተዛርፎ ነው የመጣው። ለእግዚአብሔርና ለንጉሥ ሰገዱ ሲባል ለሁለቱም ነው የሰገዱት። ሁለቱም ነው የተሰገደው። ስለዚህ ለሁለቱም መሰገዱ በቃ ዳዊትም አምላክ ነው። ይሄ ነገር እኔ ደግሞ የአምላክ አበዛዙ እዚህ ባይብል ላይ ይላል። እስቲ ይሄን ነገር ፍችልኝ ማለት ዳዊት አምላክ ነው ማለት ነው እንዴ? ነገር ለምንድን ነው አብሮ የተሰገደለት? ቆይ ኡስታዝዬ፣ ወይ አንተ ደግሞ ችግር አለብህ። ይኸውልህ ምን አለ መሰለህ እዚህ የዳዊት ላይ አምልኮት የሚባል ለስግደት አክብሮት ስግደት ነው የሚለው እኮ። እንደውም ዳዊት የዚህ ይብሳል። እንደውም ያዕቆብ ምስጋና ነው፣ ምንም ችግር አልነበረውም። ራዕይ 5 ላይ ከምድር በታች ሁሉ ይላል እኮ ኡስታዝ። እንዴ የሚገርም ነገር እኮ በሰማይና በምድር ከምድር በታች ነው። መንፈስ ቅዱስ ነው አብሮ የትኛው ታዲያ ለዳዊት ለምንድን ነው ከመሬት በታች ያልሰገደው? ሶስት አካላት ናቸው። ወይ አይደለም። እንዲገባኝ አንተ ቀስ ብለሽ ንገሪኝ። እኔ ትንሽ ራሴን ያመኛል። ባንዴ ተሳስብኝ እንትን ይለኛል። ማለትም ለአብና ለወልድ ሁሉም ነው አይደል የሰገዱት? አዎ ይሰገድላል። ስለዚህ መንፈስ ቅዱስ ለአብና ለወልድ አብሮ ሰግዷል። ለመንፈስ ቅዱስ ለምን አልተሰገደም እኮ? እግዚአብሔር ሲባል እኮ አንድ አምላክ ወልድ መንፈስ ቅዱስ ነው አይደለም? እንደዛ አይደለም የሚለው ለአብና ለወልድ ነው የሚለው እዛ ጋር ራዕይ 5:13 ስለሚናገረው ለአብና የተቀመጠው የታረደው በግስ እንዲገባኝ ማይ በደንብ አስረጅኝ። አንድ ጊዜ ተረጋግተሽ አስረጅኝ እንዲገባኝ ነው። ራዕይ 5:13 ላይ በዙፋን ላይ ለተቀመጠው የተባለው ለአብ ነው፣ በጉ የተባለው ወልድ ነው። አብና ወልድ ናቸው የተሰገደላቸው። እዛ ጋር የተሰገደላቸው አለ እኮ ሲሰገድላቸው መንፈስ ቅዱስም ነው አብሮ የሰገደላቸው ወይስ ሁለቱም? ጌታ ሆይ እንዴ ሁለቱን እንትን ይላል። አንደኛ ነገር ደግሞ ሰገዱም ደግሞ የሚልም እኮ የለውም እኮ ክብርና ምስጋና ለአብና ለወልድ አቀረቡ። ግን ይሄኛው ግን ስግደት እኮ ነው። ይሄ ይብሳል ከምስጋናና ይሄው ዳዊት አይበስም እንዴ? ሰገዱለት ይላል እኮ ለእግዚአብሔርና ለንጉሥ። ዳዊት እኮ ሰገዱለት። ለነገስታቶች በፊት ለነበሩት ንጉሶች ከእግዚአብሔር ጋር አብሮ እንዴት ይሰገድላቸዋል? ለብሉይ ኪዳን አብሮ እንዴት ይሰገድለታል? አብሮ እንዴት ይሰገድለታል? ከእግዚአብሔር ጋር ዳዊት አብሮ እንዴት ተሰገደለት? እሱ ነው እኮ ጥያቄ የፈጠረብኝ። አሁን ደግሞ አበዛሽ። እኔ ስማው ብቻ ነው። አንተ ግን እንዴት ነው የምታዘው? ነው አይደለም። ራዕይ 5:13 አየውና በቃ ከዛሬ ጀምሮ ኢየሱስ አምላክ ነው። ለምን ከአብ ጋር ምስጋናና ክብር ተቀብሏል ብዬ ልደመድም ስል ትዝ ሲለኝ ለካስ አንደኛ ዜና መዋዕል 29 ደግሞ 20 አለ። ይሄን ከፈታችልኝ በቃ ካሁን በኋላ ለኢየሱስ ምስጋናና ክብር ይገባዋል ልል ስል ስግደት የተቀበለ አካል ደግሞ አየው ራሱ ማለት ነው። እና ተጨማሪ በዙብኝ። አሁን ለአብ ሰግቼ ለወልድም ሰግቼ ለዳዊትም እንዴ ስግደት ይብሳል እኮ ከምስጋናና ከስግደት የትኛው ነው በጣም ስትሮንግ? የትኛው ነው ጠንካራ? አብሮ ነው እኮ የሚለው እኮ ለእግዚአብሔር አይልማ እንደዛ። ለእግዚአብሔርና ለንጉሥ ሰገዱ ነው። በአንድ ነው የተጫፍረው እና በሚል ተጫፍሯል፣ ተዛርፏል። ለዮሴፍ አሁን ሰገዱለት እያለ ሲናገር ለዮሴፍ ሰገዱለት ችግር የለውም እኮ ለከሌ ሰገዱ አይደል? እዚህ ጋር ግን ከእግዚአብሔር ጋር አብሮ ነው የተሰገደለት። ራሳቸውን ጉባኤው ሁሉ ነው የሚለው። ጉባኤው ሁሉ በአጠቃላይ ለእግዚአብሔርና ለንጉሥ ሰገዱ ይላል። አንድ ላይ ነው አጫፍሮ የሰገዱት። ይሄ አብሮ ስለተሰገዱ ዳዊት አምላክ ለምን አይሆንም? እንደውም የዳዊት እኮ ይብሳል፣ መሰገድ ነው። የኢየሱስ እኮ ክብርና ምስጋና ነው ያቀረቡለት ቢያንስ እንኳን ከእግዚአብሔር ጋር
እና ይሄ ነገር እንዴት ይፈታል? እንደው ይሄን ነገር እንደው በምን አይነት መልኩ ነው? እኔ ግራ የሚያጋባ ጥቅስ አምጥተሽ እኔንም አዞርሽብኝ። ጢሚራዬ ነው የዞረው ከበር ማተዋረክሽኝ ባል እኔ ይዞረብህ እንደዚህ ያልክ ሞድ ያዝ እናንተ አይደለም እንደዛ እኛ ዜና ማለ 9:20 ላይ ግን ያለውን በደንብ ፍችልኝ ማለት ነው። እንትን ላይ በዙፋን ላይ የተቀመጠው ማን ነው? በዙፋን ላይ የተቀመጠው አብም ወልድም ነው መንፈስ ምንድን ነው? አብም ነው ወልድም ነው። ምክንያቱም በዙፋኑ ላይ ልንገርህ ማስታዚ በዙፋኑ ላይ ለተቀመጠው ለበጉ ነው የሚለው አይገርምህም? በጣም ነው የሚገርመኝ። እሺ አይ በቃ እሺ እንደዛ ከሆነ እኔ እኮ ግራ እያጋባሽኝ ነው ራሱ 4 እና 5 19 4 እና 5 አውጣላት እስቲ ከየት እንደምታመጣው አላውቅም። ራሱ እኮ ስራሽ ይፍረስ። ራስ 19 4 እና 5 ላይ ደህና አርፌ የነበረውን በጥቅስ አምጥታ ማተዋረገችኝ ጢሚራዬን አዞረችው። እስቲ ምን ይላል መሰለሽ እዚህ ጋር ደግሞ ራስ 19 ላይ 4 እና 5 ላይ 24 ሽማግሌዎችም 4 እንስሶችም በፊታቸው ደፍተው በዙፋን ላይ የተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት አለ። ለማን ነው የሰገዱት? በዙፋኑ ላይ ላለው ነው። ከዛ ድምፅም እንዲህ ሲል ከዙፋኑ ወጣ አለ ባሪያዎቹ እርሱን የምትፈሩ ታናናሾች ታላላቆች ሆይ አምላካችንን አመስግኑ ይላል። ማን ነው አምላካችንን አመስግኑ ያለው? ይሄን ከዙፋን ላይ ድምጽ የወጣው ኦኬ፣ ከዙፋኑ ላይ ያ ድምጽ የወጣው አምላካችንን አመስግኑ የሚል መላክ ነው የሚለው። ታዲያ አምላካችንን አመስግኑ ነው ድምጽም እንዲህ ከዙፋኑ ወጣ እኮ ነው የሚለው። ከዙፋኑ ወጣ ነው መላዴ ከአብ ጋር አብሮ በዙፋን ላይ እንደሱ ካደረግኩ ኢየሱስ አምላክ አይደለም ብትል እኮ እሱ ከተናገረው እሱ አምላካችንን አመስግኑ ብሎ ያለው ማን ነው? ኦኬ አብን አመስግኑ ይሆናል። አምላካችንን አመስግኑ ባዩ ማን ነው? እዚህ ጋር እኔ አልቀበልህም። አምላካችንን ባዩ እሺ ኢየሱስ ነው። ምክንያቱም ራእይ ላይ እየተናገረ ያለው ኢየሱስ ነው ስለሚታመን እሺ ኢየሱስ ነው። ስለዚህ አምላካችንን አመስግኑ ካለ አምላካችንን አመስግኑ ባዩ ማን ነው? ኢየሱስ። አምላካችንን የሚለው ማንን ነው? አምላካችንን የሚለው ማንን ነው? አባቱና አባቱን ሆናላ። ስለዚህ የኛም የኢየሱስ ክርስቶስ አምላካችን የተባለው ስንት አምላክ ነው? ኧረ እሱን እንደዚህ አድርገህ አታዟዙረው አልኩህ እኮ አንተ። አይ እንዲገባኝ እኮ ነው ማለት ማሂ ለምንድን ነው የምታጨናንቅኝ? እኔ እንደዚህ ማጨናነቅ አይደለም አሁን ማለት ነው። አይ እንዲገባኝ ነው። ጥያቄውን መልሽልኝ። ለምንድን ነው አንዴ ነካክተሽኛል ራሱ ወዴት ነው የምትሄጂው ጥለሽኝ? አሁን እዚህ አንተ ነው ማቴዎስ 16 አመሰግናለሁ። አመሰግናለሁ። ቆይ አንዴ እንዲገባኝ አራት ውጪ ባላ እንዲገባኝ ነው። አምላካችንን አመስግኑ ሲል ኢየሱስ አምላካችን የሚለው አንዱን አምላክ ነው አምላካችን እያለ ያለው ዘዳግም 6:4 ላይ ያለውን አምላካችን እግዚአብሔር አንድ እግዚአብሔር ነው የተባለው የትኛውን ነው? አንድ አምላክ ዘዳግም ላይ የተጠቀሰውን የእስራኤል ስም አምላካችን እግዚአብሔር አንድ አምላክ ነው የተባለው እሱ ነው። ስለዚህ ኢየሱስ አምላካችን ከሚለው ውጪ አምላክ አለ እንዴ? የለም። ኢየሱስ አምላካችን። ስለዚህ ኢየሱስ አምላካችን የሚለው ራሱን ነው ወይስ ሌላ አካልን ነው? እኮ አብ አባቱን ነው። ያው በውስጥ ነው። ኡስታዝ እንዴት ነው የሥላሴ አስተምህሮት ታውቂያለ እንዴ? ምንድን ታደርቀኛለህ? እሺ ዮሐንስ ወንጌል እስቲ እንትን በላይ ከዛ ደግሞ አንድ ነገር ልንገርህ። እሺ እሺ በጣም የሚገርምህ ነገር ደግሞ ሌላው ማለት ነው የመዝሙር ላይ እግዚአብሔር ያህዌ ማለት ነው እረኛ ሆኗል አይደለ? ልክ በተመሳሳይ መልኩ እኔ መልካም እረኛ ነኝ ይላል ዮሐንስ ወንጌል ላይ። ኢየሱስ ደግሞ በጣም የሚገርመኝ ያህዌ በተናገረበት ልክ ኢየሱስ ይናገራል። ስለዚህ መልካም እረኛ ኢየሱስ ስም ነው፣ ያህዌ ነው፣ እግዚአብሔር ነው ማለት ነው። አይ እንደዛ የማ ፋላሲ ኦፍ ኤዱኬሽን ይባላል ማለት ነው። ኦ ማይ ጋድ ታውቂያለሽ? ፋላሲ ኦፍ ኤዱኬሽን ማለት ምንድን ነው? ለምሳሌ ወይድ አስተማሪ ተብሏል፣ ከዛ በኋላ ይምራን አስተማሪ ተብሏል። ስለዚህ ወይድ አስተማሪ ስለተባለ ወይድ ይምራን ነው ወደሚለው መደምደሚያ ነው። እንደዛማ ካልሽማ የነ ጴጥሮስም እረኛ ተብለዋል። ስለዚህ ጴጥሮስም እግዚአብሔር ነው ማለት ነው። ማን ነው መዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያለው እግዚአብሔር እረኛዬ ነው የሚለው ጴጥሮስን ነው። ለምን ጴጥሮስ እረኛ ተብሏል? ዮሐንስ ወንጌል ምዕራፍ 21 ላይ ማለት ነው። በጎቼን ጠብቅ የተባለው እረኛ ጴጥሮስ እንደሆነ ተነግሯል። ስለዚህ ጴጥሮስም አሁንም እረኛ ስለተባለ ስለዚህ ያህዌ ነው ማለት ነው። እንዲህ አይነት ምን ይባላል? ፋላሲ ኦፍ ኢኩቪኬሽን ማለት ነው። ራሱ ፋላሲ ኦፍ ኢኩቪኬሽን ማለት ምንድነው? አሻሚ ጸጽ ይባላል። አንድ ቃል የተነገረውን ነገር ይዘን ሌላ ሰው ሲጠቀምበት ስናየው ያ የተጠቀመበትና ሁለቱን አንድ ማድረግ። ኢምራን አስተማሪ ነው ብሎ አንድ ሰው ካለ ወይድ አስተማሪ ነው የሚል ካገኘሽ ወይድ ኢምራን ነው ብሎ ኮንክሉዥን ላይ መድረስ ማለት ነው።
ፋላሲ ኦፍ ኢኩዌሽን ወይም ደግሞ አሻሚ ጸጽ ይባላል ማለት ነው። እና ያ ልክ አይደለም እንደ አይነት ድምዳሜ ማለት ሎጂካልም አይደለም ራሱ አይ ቲንክ ማለት ነው። እስቲ ከሀብትሽ ጋር እናውራ። ኢየሱስን እረኛ በላያችሁ ላይ አንድ እረኛ አደርጋለሁ ይላል አይደል? ማን ነው እረኛ አደርጋለሁ የሚለው? እረኛ አደርጋለሁ ይላል። ማንን ነው እረኛ አደርጋለሁ የሚለው? መሲሁን አይደል እንዴ? ኢየሱስን እረኛ ያደረገው ማን ነው? መድረኩ ሳይሆን መልካም እረኛ እኔ ነኝ እያለ ራሱ የተናገረ አዎ ነው። ግን መልካም እረኛ ኢየሱስን ያደረገው እኮ አለ ራሱ አይደለም። መልካም ክፉ እረኛ ነው አላለም ኢየሱስ። መልካም እረኛ ነው፣ እውነት ነው። ራሱ እረኛ ሲባልና በጎች ሲባል ፊገራቲቭ ነው፣ ኢላስትራቲቭ ነው፣ አሌጎሪካል ነው፣ ሲምቦሊካል ነው። ሊትራሊ የሚወሰድ ነገር አይደለም። በግ የሚለውም እረኛም የሚለው ጠባቂና ተከታይ የሚለውን ነገር ለማስያዝ የመጣ ነገር ነው፣ ሌላ ነገር አይደለም። ስለዚህ ከዚህ አንጻር ነው እንጂ አንቺ እንትን የሚለው ነገር አይደለም። አይ ቲንክ በተደጋጋሚ ስትመጪ አሁን ትመለሻለሽ። እኔ ሰሞኑን ስጠፋ ደግሞ ወደ ሌላ ነገር ውስጥ እንትናለሽ ማለት ነው። እና ከዛ ነው ከዛ አንጻር ነው በደንብ እየተማርኩ ነው። ጌታ ይባረክ። ቅዳሴውን እያስቀደስኩ ነው። ኦርቶዶክስ ነው የሆንሽው ወይስ ፕሮቴስታንት ነው የሆንሽው? ፕሮቴስታንት ነው። ታዲያ ቅዳሴ የሚያስቀድሰው እኮ ኦርቶዶክስ ጋር ነው ያለው። ደግሞ ፕሮቴስታንት ጋር ቅዳሴ አለ እንዴ? አይ ሄድ በዛም ቼክ ለማድረግ ሀገር ቤት ገባሁና ቼክ አደረኩኝ። እዛ ሁሉም ጋር ነው። ችግር የለውም እንግዲህ ሁሉም ነገር ነው የሚበጀውን ከሚፋጀው ስለለየሽ አንቺ ምንም እንትምልሽ ነገር የለም። ራሱ ብዙ ምጫልሽ ነገር የለም። ግን እያወቅሽ ነው የምታጠፊው። ወላሂ ስመ ወላህ ሰውና ፍጡር አምልከሽ ጀነት እንዳታስቢያት። ቁርአን ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 100 ቁጥር 17 እና 18 ላይ እንደዛ ነው የሚለው። በአላህ ላይ የሚያጋራ ሰው ጀነት በእርሱ ላይ እርም ናት ይላል። መቀመጫው እሳት ነው ተብሎ የተባለው እያወቅሽ እየተረዳሽ ሰውና ፍጡር የሆነ አምላክ ሰውና ፍጡር የምትይውን አካል እያመለክሽ ጀነት እንዳታስቢያት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት፣ ወንድ ልጅ ትወልጃለሽ አላት። ጽንስ ወንድ ልጅ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ፕሮሰስ አድርጎ የመጣን አካል አምልከሽ ሰውና ፍጡር አምልከሽ ወላሂ ስመ ወላህ ጀነት እንዳታስቢያት እያወቅሽ ነው። ከዛሬ ጀምሮ ሁጃ ቆሙብሻል። እያወቅሽ ነው እያጠፋሽ ያለሽው ማለት አንቺ ብቻ አይደለሽም። ታች ያላችሁ ሰዎች ራሱ ክርስቲያኖች መሰሙ ሰምታችኋል። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ አላህ መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም አለ። መልእክቱን ከሰማችሁበት ጊዜ ጀምሮ ግን ወላሂ ተጠያቂዎች ናችሁ። ሙስሊም መሆናችሁን መስክሩልን፣ ለኛ መስክሩልን። ጨርሻለሁ። እኛም ይሄ የምትሰማው ቃል የኢየሱስ ክርስቶስ ቃል በመጨረሻው ጊዜ እንደሚፈርድበት አውቀዋለሁ። ውስጤ ያውቃል። ሁላችሁ ሙስሊሞች ታውቃላችሁ። እሱ የተናገረው መልእክተኛ መሆኑን ነብይ መሆኑን እናምናለን። ቃሌ ግን ይፈርድባችኋል ብሏል። እሱ ምን ብሎ ተናገረ? ነብይ፣ መልእክተኛ፣ መሲህ መሆኑን ተናግሮ ሁለት ነው እንቀበላለን። ኦንቶሎጂካሊ ሰው መሆኑን ተናግሯል፣ እንቀበላለን። ከዚህ የተረፈ ነገር ግን የተናገረበት ነገር የለም። ኦንቶሎጂካሊ ሰው እንደሆነ ዮሐንስ ወንጌል 8:40 ላይ ነገረን። ሜታፊዚካሊ ደግሞ ነብይ እንደሆነ ማርቆስ 6:4 ላይ ነገረን። መልእክተኛ እንደሆነ ዮሐንስ 17:3 ላይ ነገረን። መሲህ መሆኑን ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ነገረን። ብዙ ቦታ ላይ የነገረን ነገር አለ። መልእክተኛ ነው፣ ከራሱ የማይናገር ነው። እያወቅሽ ግን አታመልኪ፣ ወንድ ልጅ አታመልኪ። በስምንተኛው ቀን የተገረዘ ወንድ ልጅ አምልከሽ ጀነት እንዳታስቢያት። እኔ ነግሬሻለሁ። እኔ ብዙ መጨቃጨቅም አባዜ የለብኝም። የመጨቃጨቅ አባዜ አልተሰናወተኝም። ስንት የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑን እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖስቲስት አንሆንም ነበር። በጣም እንትን ነው ይሄ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ከአንቺ ጋር የምጨቃጨቅበትም አንጀትም የለኝም ራሱ ማለት ነው። ምክንያቱም ብዙ መዳን የሚፈልጉ ሰዎች አሉ፣ ብዙ ማወቅ የሚፈልጉ ሰዎች አሉ። እኛ ደግሞ ኢላማችንም እዚህ ላይ ተቀመጥ ነው ሰዎችን ከጀሃነም እሳት ነፃ የሚሆኑበትን ትምህርት ላኢላሀ ኢለላህ የሚለውን ትምህርት ማስተማር እንጂ የመጨቃጨቅ የምንታረቅ አባዜ የለብንም። የቁጥርም ጉዳይ አይደለም ያሳስበን። ኢትዮጵያ ውስጥ ያለውን ቁጥር ታውቂዋለሽ፣ ሙስሊም በዓለም ላይ ያለውን የሙስሊም ቁጥር አይደለም፣ እሱ አላሳስበንም። እሱ ቢሆን ኖሮ ሌላ ጉሊት ቁጭ ብለን ድንችና ካሮት ብንሸጥ ይሻለናል። ምንም ጥቅም የለውም። የመጨቃጨቅ አባዜ ብቻ ከሆነ ማለት ነው። ይሄ ፖፑላር የመሆን ዝነኛ የመሆን ይሄ እንትን የመሆን ምናምን ነገር አይደለም። እሱ አይደለም እንትን የሚለው። ስለዚህ አስቢበት። ህይወትሽን ነው በሳት አትጫወቺ እያወቅሽ ማለት ነው። አላህ በእድሜሽ ላይ አንድ ቀን ጨምሮልሽ ይኸው ተኝተሽ ተነስተሽ ዛሬ ከኔ ጋር እያወራሽ ነው። ምን ያህል የእሱ ነዒማ፣ የእሱ ጸጋ፣ የእሱ ፈድል፣ የእሱ እንትን የሚገርም ነው ራሱ። የእሱ ረህመት፣ የእሱ ምህረት፣
የእሱ መክፊራ የእሱ ይቅርታ በይቅርታው በምህረቱ በቸርነቱ በእሱ ኢክራም ማለት ነው። ቆይተሽ እዚህ እድሜ ላይ ደርሰሽ ዛሬ ከኛ ጋር እያወራሽ ነው። ተኝተሽ ለመነሳትሽ ምን ዋስትና አለሽ? ራሱ እጅሽ ላይ እኮ አይደለም ያለው የነገ ነገር። የነገን መገመት ይቻላል፣ እንትን ማለት ይቻላል፣ ማቀድ ይቻላል፣ የነገን ተስፋ ማድረግ ይቻላል። ግን ማወቅ አይቻልም። የነገን በእጅሽ አይደለም ያለው። አስቢበት ማይዬ። እኔ ብዙ ነገር ታውቂያለሽ ብዬ ብዙ ነገር ሰምተሻል። እያወቅሽ ግን በሰዓት አትጫወች። እንቅልፍ በስነ ስርዓት እንኳን የምተኝበት ሃይማኖት አይደለም ያልሽው ሃይማኖት፣ ግራ የሚያጋባ። አንዱ ኢየሱስን ሚካኤል መላእክት አለቃ ሚካኤል ነው ይላል፣ አንዱ ኢየሱስ ከድንግል ማርያም ነው የጀመረው ይላል፣ አንዱ ሁለት ባህሪ ነው ይላል፣ አንድ ባህሪ ነው ይላል፣ ተዋህዶ ነው ይላል፣ ምንታዊ ይላል። ምን አለ ሞኖሳይት ዲያክሲያስ 8 ጉባኤዎች የተካሄደበት እንትን እኮ ነው። አጨቃጫቂ የሆነ እንትን ትምህርት ነው። በጥልና ትፍፍ ያለ ትምህርት ያለው ኢስላም ላይ ነው። ስለ ኢሳ ምንም አትጨናነቂበት ትምህርት። አንድ አምላክ ነው የምናመልከው፣ ጭቅጭቅ የለውም። የሚያሻማሽ ነገር የለም። ሂጂና እንደ ፍጥምጥምሽ ስላሴ ላይ ግቢና ለስንት አካል እያመለክሽ እንደምትኖሪም አላውቅም። አንደኛው ጎደለ አንደኛው እያልኩኝ ስጨነቅ የኖርኩበትን ህይወት ወደኋላ አልመለስም። አንደኛው አንዳንዴ ሁሉ ጊዜ እንትን ነው ወይ መንፈስ ቅዱስ ወይ ዛሬ ረሳው ምናምን ነገር ብዬ ወደ መንፈስ ቅዱስ ጸልያለሁ። ከዛ ደግሞ መንፈስ ቅዱስ እንትን ሲል ወደ አይ በአጠቃላይ ወይ ወደ ኢየሱስ ይሻላል፣ ደግሞ ኢየሱስ ብቻ መጽናት ይቻላል እያልሽ እየመደብሽ ነው። ራሱ የሚሆን 3 አካላት ናቸው እንግዲህ፣ አንድ አይደለም ያለው። አንድ አካል ቢሆን ችግር የለውም። ሁሉ ጊዜ አንዱን ብቻ ታመሰግኛለሽ። አሁን አንዱን ምን ደወቅ ሁሉ ነው መስጠት ያለሽ። ወይ ደግሞ 3 ቀን መድቢና ሰኞ ለአብ፣ ማክሰኞ ለወልድ፣ ሮብ ለመንፈስ ቅዱስ፣ ሐሙስ ደግሞ ለአብ እንደገና ይጀምርና ከዛ እያልሽ ምናምን መመደብ ትችላለሽ፣ መደባ ማለት ትችላለሽ። ካልሆነ ግን እኩል አይደለም የምታመልኪያቸው። እኩል ካላመለክሻቸው ደግሞ ምንድነው አምልኮ እንትን የሚሆነው? ስለዚህ አስቢበት። ኢየሱስ ያመለከውን አምላክ አምልከሽ ነጻ ተወጫለሽ። ኢምራን አለ አለ ኡስታዝ ጨምርላት። በእንትን ማሂ ደህና እየሄደች ብዬ ሳስብ እንደገና በሳት ትጫወታለች ማለት በእድሜዋ ላይ ትጫወታለች ማለት ነው። የምር እንዳይቆጭ የቁጭት ቀን አስታውቃቸው ነው የሚለው። ወየው ምነው አፈሮኜ በቀረው ነበር እንደዚህ ሳብለሽ የምትመኝበት ቀን ይመጣል። በጣም ከባድ አይ ከምሬ ነው የምልሽ። እኛ በጀነት ልናስጠነቅቅ በጀነት ልናበስርና በጀሃነም ልናስጠነቅቅ ነው የተያለ። መልዕክቱን የግድ ማድረስ አለብን። ወዮ አፈሮኜ ምነው በቀረው ኖሮ ምትይበት እጅሽን በጥርስሽ ላይ የምትነክሽበት ቀን ይመጣል። ወዮ ምነው ወሂድ እነ ኢምራን እዛ ቲክቶክ ላይ ሲያወሩ ምን አለ በወስን ኖሮ። ቁጭት ነው፣ የቁጭቱን ቀን አስታውሳቸው ነው የሚለው። ምነው መልእክተኛውን በተከተልኩ ኖሮ። ወየው እነዛ በትንሣኤ ቀን እነዛ የካዱት ሙስሊሞች በሆኑ ይመኛሉ ይላል። ከአላህ በቀር የሚመለክ አምላክ የለም ሲባሉ ይኮሩ ነበር ይላል። ወየው ምናምን ነገር እውነት ሆኖ አገኘ ነው፣ ጌታችን የነገረን ነገር እውነት ሆኖ አገኘ ነው ይላሉ በእሳት እንትን ሲሉ ማለት ነው። እና ታዩ እኔ ይህንን ነገር ሳስበው ነው እዚህ ቲክቶክ ላይ የሚያመጣኝ እንጂ የመጨቃጨቅ የመከራከር እንትን የምን አባዜ ተጸናውቶን አይደለም እዚህ ቁጭ ያለ ነው። ስለዚህ ህይወትሽን አትርፊ፣ በእሳት አትጫወቺ። በእሳት አትጫወትም። እኔ በእሳት የሚጫወትበትም ነገር የለም። ነገር ግን እኔ በቃ ነፍሴ የሚያርፈው እረፍት የሚሰማኝ እግዚአብሔርን ሳመልክ ነው። እግዚአብሔር አንዱን እግዚአብሔር ነው። ምክንያቱም ክርስቶስ እኮ የለም እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ከሶስቱ የትኛውን ነው የምታመልኪው? እንደዚህ የሚባል አሁን እንደዚህ አብ ወልድ መንፈስ ቅዱስ አለ። ጋድ ዘ ሆሊ ስፒሪት የሚባል አለ። ተይ እንጂ አትካጂ። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አለ። ከሶስቱ የትኛውን ነው? የኢምራን ጥያቄ መልሽለት። ለምን ትነጥላላችሁ እናንተ? እኮ ችግራችሁ ይላል መጽሐፋችሁ ላይ። እናንተ ናችሁ የምታምኑት እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል አምላክ አለ ብላችሁ ነገራችሁን። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ብላችሁ ነገራችሁን። ከዚህ ውስጥ የትኛውን ነው አለሽ ኢምራን? መልሽለት። ሶስቱንም በይንና እርፍ በይ፣ ወይ ደግሞ ከሌም በይን፣ አብን በይን፣ ወይ ወልድን ወይ መንፈስ ቅዱስን በይን። ከሶስቱ አካላት የትኛውን ነው የምታመልኪው? ይሄው ጠየቀሽ ኢምራን ቀጥል። ከላ ኡስታዚ ማሂ ተመለሽና መልሽልን። ለምን መሰላችሁ? በአካል 3 ናቸው። በቃ መለኮቱን ተው ችግር የለውም። መለኮት ምናምን ሌላ ጨዋታ ነው። ይቀርሱና